ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ መተናል። ዛሬ ጂ-ፓወር ቲክቶክ ክሬቲቭ ፕሮግራም አለና ኖሚኔት ተደርገናል። እንደምታዩት የሲዳማ የጎንፋ የባህል ልብስን የለበስነው የሲዳማ የሐዋሳ ሆሮ ጨፍሩልኝ ሃኖፋሮ ሃኖፋሮ ድላድርቄ አዳሬ ዳራሮ ኖኑማ ኖኑማ አናያ ማያ አሞቴ አሞኮ ጨዋታው ይታያ 2025 የጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ቴዲ ከአንድ እስከ 10 ሬት እያደረጋችሁ ኮሜንት ላይ ከአንድ እስከ 10 ሬት አድርጉልን። ያምራል። ኮሜንት ላይ አሳውቁን። አሁን እንግዲህ ወደዛ ልንሄድ ነው፣ ወደ ፕሮግራሙ ቦታ። ሰዓት ሄዶብናል፣ ብቻ መኪና እየጠበቅን ነው። እንግዲህ ዳይቡሹ ብለናል። ቪዲዮ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥታውን ወዴት ቲክቶክ ክሬቲቭ አዋርድ ወደ ፕሮግራሙ ማኑ ፎላኖ ማኑ ፎላኖ ለማንኛውም እንግዲህ የግል ሊሞዚናችን መታለች። እየሄድን ነው ወደዛ ወደ ፕሮግራሙ ቦታ እየሄድን ነው። ኮንቬንሽን ሴንተር ነው ቦታው። እንግዲህ ያው ሁላችንም ፏፈሽ ብለናል። አብደላ አለ፣ ሁላችንም አለን። እንደምታዩት ሰዓት ረፍዷል፣ ግን ሰዓቱ ሄዷል። ሰዓቱ የጠበቁን ነው። ለማንኛውም አብደላ እንዴት ነው ጋይስ? ግን ስንቶቻችሁ ናችሁ የሐዋሳ ልጆች እንደሆነ የምታውቁት? እንዴ አያውቁም ማያውቁ ብዙ ሰዎች አሉ። ለማንኛውም የሐዋሳ ልጆች ነን። ይሄ ደግሞ የሀገራችን ልብስ ነው፣ የሲዳማ ባህል ቅድም እንደነገርናችሁ ማለት ነው። ሶ አሁን ትንሽ ደቂቃ አርፍደናል፣ እየሄድን ነው። እዛ ስንገናኝ እንቀርጽላችኋለን። ብዙ ቲክታከሮችን ነው የምናገኘው፣ ከዚህ በፊት ያላገኘናቸው ማለት ነው። ዛሬ ነው ሁሉንም የምናገኘው። ሁሉንም ፕሮግራም እስከ መጨረሻው ይሄ ቪዲዮ ላይ ታገኙታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስቲ አይመን ነባ እና ጋይስ ይሄ ሁሉ እየተፈጠረ ያለው ደግሞ በእናንተ ነው። የእናንተ ድጋፍ የእናንተ ሰፖርት ስላለ ነው ለዚህ ደረስ ነው። በጣም ነው የምንወዳችሁ። ቴንክ ዩ ሶ ማች ኤቭሪ ሲንግል ዋን ኦፍ ዩ። በጣም ነው የምንወዳችሁ። ደሞለሚዮ ሲዳሙ ደሞለሚዮ ሲዳሙ ደሞለሚዮ ሲዳሙ ደሞለሚዮ ሲዳሙ ደሞለሚዮ ሲዳሙ አት ዘ ላስት ደርሰናል። አዲስ ኮንቬንሽን ሴንተር ይላል። ለማንኛውም ጋይስ ደርሰናል። በጣም ብዙ ሰልፍ አለ። ለማንኛውም ጋይስ ገብተናል፣ ውስጥ ነን። ተሰጥቶናል መግቢያ። እዛ ጋር ስካን አድርጋችሁ መታወቂያ ያስፈልጋል። እዛ ገብተናል ማለት ነው። አሁን ወደ ውስጥ እየገባን ነው። ምን ነበር ቦታ? አዲስ ኮንቬንሽን ሴንተር ይባላል። አዲስ ኮንቬንሽን ሴንተር ነው ያለነው። ህዝቡ እየገባ ነው። አሳያቸው፣ ወደዛ አሳያቸው። እቺ ደግሞ የቴብል ነምበራችን ናት። ምን አይነት ቦታ እንደምንቀመጥ አብረን እናያለን። አዎ እየገባን ነው። ይመቻችሁ። ሰብስክራይብ። ለማንኛውም ጋይስ እየገባን ነው። መግቢያው በጣም ነው የሚያምረው። በጣም ነው የሚያምረው። ብዙ ሰዎች መግቢያው በጣም ነው የሚያምረው። ብዙ ሰዎች አሉ። ሄድ እንፈልጋለን። እሺ ለምን ወደ ኋላ ሁለት ሰው ወደፊት በጣም ሶስት ሰው ወደ ኋላ ከዛው እንደቀደሙ ነው። አዎ እንደቀደሙ ከዛ እንደቀደሙ ነው። ቆይ ሁለት ሰው እኔ እና እሱ እንደዚህ ነው። አንድ እስኪ ከዛ አንድ እስኪ እንደዚህ ማለት አለባቸው። አይ ይገባል። ያው በአሁኑ ሰዓት እንግዲህ የሲዳማ ባህል እያስተዋወቃችሁ ያላችሁት እና ፋይዳው ምንድነው? ምን አስባችሁ ይሄን ለማድረግ ወሰናችሁ? አዎ ይሄንን ለማድረግ ያነሳሳን አንደኛው ነገር ያው እንደ ሐዋሳ ልጅነታችን የሐዋሳ ተወላጅ ስለሆነ የሀገራችንን ባህል ለማስተዋወቅ ነው። እንደምታየው የሚያምር ልብስ ነው። ያው እኛም በቅጡ ገልጾናል። የመጣንበትንም ማህበረሰብ ያሳያል።
ያንን አስበን ለበስ ነው። አይ መልካም እድል እንመኛላችሁ። እመኝላችኋለሁ። መልካም ማንኛውም ጋይስ እንደምታዩት ፎቶ እየተነሳን ምናምን ነው። ያው ብዙ ሰው ወዶታል። አለባበሳችን መቶ የተነሱ ነው። ቴንክ ዩ ሶ ማች ስለወደዳችሁ። እኔ ሰርቼ ነበር። ሬት እያደረጋችሁ ለማንኛውም በጣም ነው የሚበርደው ውጪ። ውስጥ እስክንገባ ድረስ የጠበቅን ነው። ውስጥ ያለውን ደግሞ ፕሮግራሙ ሙሉን እናያለን። ሰብስክራይብ እያደረጋችሁ ይመቻችሁ። እንደዚህ ያላችሁ ያሳይ እንዴት ነበር የለበሳችሁት ልብስ መልእክቱና የት ሀገር ባህል ነው እንዲሁም ደግሞ ምን ያክል ያወጣል የሚለው የለበስነው ልብስ የሲዳማ የባህል ልብስ ነው። መልእክቱም ያው ሀገራችንን ለማስተዋወቅ ነው። ሲዳማ የሐዋሳ ልጅ ስለሆነ ሐዋሳን ለማስተዋወቅ ነው የለበስነው። ምን ያህል ያወጣል ለሚለው ደግሞ ያው የባህል ልብስ መጠን የለውም። የብር ከዚህ እስከዚህ አትለውም፣ ከፍ ያለ ነው። እሺ የራሳችሁን ከ10 ሬት አለ። ራሳችንን ከ10 ሰው ወዶታል። 100 ያንሰዋል 10 አዎ። እሺ ተመልካቾቻችን ቴንክ ዩ በጣም ዚጋቱ አሪፍ ነው። እሺ ደህና ቆያችሁ። ያው ሰግጡ ነው ተስፋ ለመቁረጥ ለማንኛውም ጋይስ እንግዲህ ፎቶ የተነሳን ነው። ብዙ ሰው መቶ ከኛ ጋር የተዝናና ነው። ብዙ የተነሳ ነው። በጣም ነው የምታምሩት እያሉ ነው። ቴንክ ዩ ሶ ማች። አጀማመሩ እንግዲህ እንደምታዩት ነው። መሽቷል። በጣም ነው የሚያምረው። ድባቡ ደስ ይላል። ሁላችሁም ቴንክ ዩ ሶ ማች መታችሁ ፎቶ የምትነሱ ከኛ ጋር። ለማንኛውም ውስጥ እንገባና ደግሞ ያለውን ፕሮግራም ሙሉ እናሳያችኋለን። በቃ የቀረ ነገር አለ እዚህ የምትሉት የለም? በጣም ያበደ ነው። በጣም ያበደ ፕሮግራም ነው። በጣም ይበርድ ባይዚ እኛ አሁን አለማስመሰል ነው። ብሬን እየበርደኝ ነው። ለማንኛውም ውስጥ እንገናኝ። ይመቻችሁ። ፊሊንግ ላይ በደንብ እንሰራለን። ኢቨንት ማዘጋጀት ትፈልገው አሁን ለምሳሌ ፓርቲም ሆነ ሃውስ ፓርቲ አይነት ነገር ታዩትና አቴን ታይም ኮንታክት ማድረግ አለብን። ችግር የለም። እንግዲህ ምግብ ልንቀምስ ነው። ተጣርተናል። ሪቪው ለማድረግ ነው። ተጣርተናል። እስኪ ምን አይነት ምግብ ሪቪው እንደምናደርግ እናየዋለን። አዲስ ኬክ ቤቱ ያምራል። በጣም ደስ ይላል። ባህላዊ ነው። ቦታዎቹ በጣም ያምራሉ። እንደምታዩት በጣም ቤቱ የሚያምረው እዚህ ጋር ነው። ኦኬ እሺ ምን ይሁን ሜኑ ወይም ጣን ነው። ለማንኛውም ለማንኛውም ሜኒው መጥቶልን
ምንድን ነው ያዘዝነው? በየአይነት ዝም ብለን አዘዝን። ብዙ መብላት አልፈለግንም። ለምን ታች ፕሮግራም ቦታ ልንገባ ስለሆነ እንግዲህ ያው ተጋብዘን ነው። ቤቱ በጣም ነው የሚያምረው። አሳያቸው። ያው እንደምታዩት ነው። እዚህ ጋም ስቴጅ አለ። በጣም የሚያምር ኢንቴሪየር አለው። ኮፒራይት ካለ እኔ እንጃ ዘፈኑ ኮፒራይት ካለ ሚውት ልናደርገው እንችላለን። ተከታተሉ። ምግቡ ሲመጣ እንገናኛለን። ይመቻችሁ። ይሄው እንደምታዩት መጥቷል ምግባችን ጋይስ። ሽታው ራሱ ይጣፍጣል። የራቦ ሰው አለ? ትንሽ ሳንበላ መጣ ነው። እዚህ ላይ መብላት ስንል ማለት ነው። ምንድነው ቤቱ መጡ? ምንድነው የቤቱ ስም? የቤቱ ስም ምን ነበር? ጣዕም ኢትዮጵያ። ጣዕም ኢትዮጵያ። ጣዕም ኢትዮጵያ። የቤቱ ስም ጣዕም ኢትዮጵያ ይባላል። ጣዕም ኢትዮጵያ ይባላል ጋይስ። በየአይነታችን መጥቷል። ስንት አይነት ነው? ብዙ አይነት ነው። ስለቸኮላችሁ ነው እንጂ 12 በላይ ነው። እኛ ፈጥነን ስላዘዝን 10 መጥቷል። 2 ይጎላል። እሺ ቴንክ ዩ በጣም 12 ነው ቁጭ ያላቸው። በቃ ልንበላ ነው ጋይስ። እንቅ መስከኛ ጋር እንቅ መስ እንብላ። ቁጭ በል ቸኩለናል። ያዝ ጋይስ። ያው ጣፍጧቸው አብደላ፣ አይመን፣ ነቢል እያባሉ ነው። እኛም በልተናል። በጣም አሪፍ ምግብ ነው። በጣም አሪፍ ምግብ ነው አይደል አይመን? አብደላ ወደታል። ባይዘ ሙሉ ነገር ስፖንሰር ሆናል ከዚህ በኋላ አይደል? አዎ ጣዕም ኢትዮጵያ ከኛ ጋር በአጋርነት ሊሰራ ነው። ደብሊው ጣዕም ኢትዮጵያ እዚህ አዲስ ኮንቬንሽን ሴንተር ነው የሚገኙት። የመጣችሁ ምግባቸውን ቅመሱ። ሁላችሁ ትወዱታላችሁ። እውነት በጣም ነገር ስፖንሰር ሆናል። ኢቨንትም ብናዘጋጅ ብዙ ነገሮች ማዘጋጀት እንችላለን። ስፖንሰር ሆናል። ቴንክ ዩ ሶ ማች ጣዕም ኢትዮጵያ። ቴንክ ዩ ሶ ማች። ምግባችሁ አንደኛ ነው። ደብሊው ያው አላወራሁም። አሁን ገና ነው ያወራሁት። ርቦት ነበር። ነቢልን ታውቁታላችሁ። ሲበላ አላወራም። ለማንኛውም እየበላን ነው። አሁን በልተን እንደጨረስን ቀጥታ ወደ ፕሮግራሙ ነው የምንወስዳችሁ። አብራችሁን ሁኑ። ብዙ ቲክቶከሮች መጥተዋል። ብዙ ሰዎች እየገቡ ነው። እንቀላቀላችኋለን። እስከዛ ድረስ ይመቻችሁ። ከታች ግርግሩን አልሾፍሽ? ግርግሩን አላያክ ነው የተሳሰርን እና ዝቅ ብሏል። ቴዲ ይቀረዋል መሰለኝ። አሪፍ ነው። አሪፍ ነው። እስኪ አብደላ እዚህ ጋር ፎቶ። ለማንኛውም በላን ጠጣን። አሁን እጃችንን ታጥበናል። ምን ነበር ቤቱ ስሙ? ጣዕም ኢትዮጵያ ነው። ጣዕም ኢትዮጵያ ለማንኛውም ጣዕም ኢትዮጵያ ቴንክ ዩ ሶ ማች ስፖንሰር ስላደረጋችሁ። እንግዲህ ያው ፏበል ጭ ብለናል። ካሜራማኑ አብዳላ ሄደን ሽልማታችንን ልንወስድ ነው። ወደዚህ መጥተዋል። የጠበቁን ነው። እንሂድ ጋይስ። በላን ጠጣን። አሁን ተመልሰን ወደ ገባንበት ሊፍት ተመልሰናል። ወደ ታች እየወረድን ነው። በመጣንበት ሊፍት የተመለስን ነው። ታች ነው ፕሮግራሙ ቦታ። ሰው ነይ ችግር ፈራች። ምንም ማድረግ አይቻልም። እና ግን አሁን በላን ጠጣን። ወደ ፕሮግራሙ ሄድ ነው። ገና ነው ብለን ተስፋ እናደርጋለን። ኦኬ ገባን ጋይስ። እንደምታዩት የገባን ጀባቡ ደስ ይላል። ምን እንደምትስቂው እዚህ ጋር ይሰክሳል። በጣም ብዙ ሰው ነው። በጣም ብዙ ሰው እንደምታዩት ይመስላል። የሚባለው ፎቶሽ አደይ ስቱዲዮ ይሄን የተነሳነው ፎቶ ግን የት ነው የምንወስደው? እኔ ምን አለ ወደፊት
እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቲማችሁን እስኪ አስተዋውቁ እስኪ። ሙፍቲ ፋሚሊ ይባላል። ሙፍቲ ፋሚሊ ሙፍቲ እኔ ሳስቼ ነበር አይደል? ሙፍቲ ፋሚሊ ዛሬ በምን ታጫችሁ? ዛሬ ጭላሉ አዋርድ እስኪ ምን አዲስ ነገር ይዛችኋል? ማለት ዋንጫውን ይዛችሁ የምትሄዱት ወይስ ይዘነው እንሄዳለን ብለን አናስብም። ብዙ ይቀረናል፣ ግን ቀጣይ ዓመት ይዘነው እንሄዳለን። ዘንድሮ የሚገባው ሰው አለ ብለን እናስባለን። ለዛ ቀጣይ የሚገባው አለ ታስባለህ እንጂ በሚቀጥለው ላይ በእርግጠኝነት ጣሉንም ሆነ ስትሪምን ይበላል። እናንተ ትችላላችሁ። ይሄ አንደኛው ኮንፊደንስ ማለት ነው። ለምትጀምሩና እስኪ ምናልባት አለባበሳችሁ በጣም ነው የሚያምረው። እስኪ አለባበሳችሁ እስኪ እንግዲህ የሲዳማ ባህል ልብስ ነው። እኛ የሐዋሳ ልጆች ነው። እሱም ባህል ለማስተዋወቅ ከዛ ዘንድሮ ቲክቶክ ክሬቲቭ አዋርድ ልብስ ከሐዋሳ ነው የመጣችሁት? የሐዋሳ ልጆች ሁላችንም የሐዋሳ ልጆች በቲም ነው አጠቃላይ የምትሰሩት? የቲማችሁ አንድ ነው? ሎፍቲ ፋሚሊ ነው። ሎፍቲ ፋሚሊ ነው። አንድ ቲም ነው አጠቃላይ? አንድ ቲም ሎፍቲ ፋሚሊ የምንባለው እና እስኪ ሀሳብ ሲደረግ በመሀል ላይ አንዳንድ ፈረግጥ ነው ይባል ወይስ ማይስማማ የሚላል አለ? ያው እንደ ግሩፕ ማትስማማበት ነገር ይኖራል፣ ግን አንዳንዴ የሚጠቅመን ነገር ዲሳይድ ታደርጋለህ። ሁለት ሰው ባይስማማ ሶስት ሰው ቢስማማ እንደ ቡድን የሚጠቅመን ነገር አንድ ላይ እንወስነዋለን። ብዙ ጊዜ አይኖርም፣ ቢኖርም በሀሳብ ታሸንፈዋል። ከቲማችሁ በጣም እየሳቀ የሚያልፉ ነገሮችም አሉ? እሱ እንበለው በጣም ያሳልፋል። ከእናንተ ማለት በጣም ኮስታራ ማለት እስኪ ሁሉም ሳቂታ ኮስታራ። መልካም። ስለዚህ ከእናንተ ማለት ዳይሬክት የሚያደርጋለ ሀሳባችሁ ነው ቪዲዮ ሲቀረጽ ወይስ እንዴት ነው? ሁሉም ነው። ሁሉም አንድ ላይ አንዱ ካመጣ ሁሉም አንድ ላይ ሆነ አንዱ የአንዱን ያሻሽላል። አንዱ ሀሳብ አንዱ ሲያመጣ አንዱኛው ያሻሽላል። ማሳደግ ማለት ነው። ስለዚህ መልካም እድል ይሁንላችሁ። ግን እናንተ እንዳላችሁት እኔ አሁን ያው ሰው በራሱ አለ የሚወስነው ቀጣዩ ላይ እንደምንገኝ ተስፋ አላለም። የዛሬ ለምሳሌ አይታወቅም። ያው ጋይስ እንግዲህ ውስጥ የገባን ነው። ኢትዮ ቴሌኮም ሸልመውናል። ቴንክ ዩ ሶ ማች። አንዳንድ ነው የተሰጠን። ቴሌ ያስቸግረውን ነበር። ጊዜም ችግራችን ተቀርፏል። ቻርጀር ተሰጥቶናል። ኢትዮ ቴሌኮም ቴንክ ዩ ሶ ማች። ያው ከዚህ በኋላ አብረን እንሰራለን ብለን እናስባለን። ውስጥ የገባን ነው። ዝኒ ዝቅ ሁለቱ ዘጠኝ ካስ ተሰጥቶናል። ቴንክ ዩ። እንግዲህ ገብተናል። ወንበር ይዘናል። በተለያዩ መድረኮች እንዲሁም በየግል ቲክቶክ ገጾቻቸው ላይ ስራቸውን ሲያቀርቡ የምናውቃቸው አሁን ደግሞ በአንድ ላይ ፈጠረውን እናያለን። ሀይት የተሰኘ የዳንስ ቡድን መስርተው ዛሬ እናሸንፍ ይመስላል። እኔ እንጃ እናሸንፍ ይመስለኛል፣ ግን አንዳንዴ ደግሞ አይመስለኝም። አናሸንፍም። ቀጣይ ዓመት እናደርጓለን። እሱ ደግሞ ፕሮሚስ ታያላችሁ። ለማንኛውም ተከታተሉ። ያለውን ፕሮግራም ሁሉ እናሳያችኋለን። እሺ፣ እያወራች ስለሆነ ነው። ይመቻችሁ።
እንግዲህ ጋይስ ያው ፕሮግራሙ እንደቀጠለ ነው። ያው ብዙ አልቀረጽንላችሁም። አሸናፊዎቹ መጨረሻ ላይ ሰምተሰሙ ሁላችሁም ታዩታላችሁ። እንግዲህ ያው ፕሮግራሙ አሪፍ ነው። ላይቭ ስትሪሙን ናሆም ፎንቴ በልቶታል። ያው ይገባዋል፣ ናሆም ፎንቴ ይገባዋል። ዘንድሮ ቀጣይ ዓመት የኛ ነው የሚሆነው። ቃል እንገባለን። አድርጉልን፣ ጸልዩልን፣ ዱአ አድርጉልን። እሱን እንበለዋለን። ቀጣይ ዓመት ላይቭ ስትሪሙ የኛ ነው። ለቀጣይ ፕሮሚስ ይሄ ቃላችን ነው። ቀጣይ ዓመት ቃል እንገባላችኋለን፣ እንበለዋለን። ያው ቀጣይ ዓመትማ ግድ ነው። ቀጣይ ዓመት ግድ ነው። ያው ዘንድሮ እኛ ራሳችንን የጠበቅን እንዳይደብራችሁ። ያው ዘንድሮ ራሳችንን የጠበቅነው በቤስት ኢመርጂንግ ነበር እና ያው አላስገቡንም። ምክንያቱም እስከ 300,000 ፎሎወርስ የገቡ ሰዎች ናቸው የሚገቡት ብለው፣ እኛ ደግሞ 1 ሚሊዮን የገባ ነው። ሶ አልፈኗል። ለዛ 30 አለፍነው። 1 ሚሊዮን ስለገባን አላስገቡንም። ያው እሱን ነበር የጠበቅነው። ችግር የለውም እና ለማንኛውም ተከታተሉ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ መጨረሻውን ማን እንደሚበላ የአመቱ ምርጥ ቲክቶከር ማን እንደሆነ አብረን እናያለን። ያው እኛም ጓጉተናል፣ ከኛ ጋር ነው ጓጉተናል። ይመቻችሁ። እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። ሁላችንም አመስግነው ወዳችኋለሁ። ፈኒየስት ኮሜዲ ካስተንት በወንዶች ምርጥ 5 እጩ ተወዳዳሪዎች አበቃል ደሳሌ፣ ባንዱ ኮሜዲያን ያሲን፣ ዶሚኒክ ጋይስ እኛ እናስቅም እኛ ዝም ብለን ለእናንተ እኔ ካሁን በኋላ እንግዲህ ጋይስ የአመቱ ምርጥ ቲክቶከር የሚወሰንበት ሰዓት ደርሷል። ማን ይመስላችኋል? ተዘጋጅታችኋል ወይ? ስትጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። ሽልማቱን የሚሰጡልን ደግሞ ሁላችሁም ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬ እባካችሁ ወደ መድረኩ ጋብዙልን። ቲክቶክ ክሬተር ኦፍ ዘ ይር አዋርድ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ ቆይ ጋይስ ማን የሚያሸንፍ ይመስላችኋል? ማን ይመስላችኋል? ዩቲ የኢትዮጵያ ቴክኖሎጂ የዚህ መኪና ሽልማት ያቀረበልን ድርጅት ዋና ስራ አስፈጻሚ የሆኑትን አቶ አዶኒክን እባካችሁ ወደ መድረክ ጋብዙልን። እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንስ አደረጉን እኮ አይናገሩም እንዴ? ልማታችን እንሄዳለን። እናመሰግናለን ለትዕግስታችሁ። ዩቲ ይሰማል። አዶናይ አይመን ነቢል ማን ይበላል? እባካችሁን ድጋፋችሁን በጣም እያደነቅንና እያከበርን ወደ ሽልማት ፕሮግራማችን ስንጠብቁት የነበረው ሰዓት ላይ ከመድረሳችን በፊት አጭር ንግግር እንዲያደርጉልን አቶ አዶኒክ እዚህ ተገኝተዋል። ስለዚህ በጥሞና እንድታዳምጧቸው በትዕግስት እንድጠብቋቸው እንጠይቃለን። እሺ፣ አመሰግናለሁ። ኢነርጂያችሁ በጣም ነው የሚያምረው። ሁለታችሁም እንግዲህ ሁለት በጣም ትላልቅ እጆች አሉ። ኦልሬዲ እንዳሸነፋችሁ ነው ሁለታችሁም በዚህ አጋጣሚ የሚሰማኝ። አዶናይ እና ዩቲና ዝግጁ ናቸው? ሁላችሁ አንዴ ይቅርታ፣ አንዴ አራት አጓጉል ባካችሁ። አንዴ እባካችሁ ጸጥታ። እሺ
ቀጣይ ሽልማት ፕሮግራማችን እየጠበቃችሁ በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲ ባርዳስ ነው ላይ ስለሚኖር ቀጣይ ዓመት ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልሜያለሁ። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። አዎ ይከፈት። ይከፈት ብሎ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2 የዓመቱ ምርጥ ቲክቶከር የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ግርግር ስለምን በቃ በላው። አዎ ወሰደው። ከዛ በኋላ ምን ይታወቀው? ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁ ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሬተር ኦፍ ዘ ይር ቲክቶክ ክሬተር አዋርድ 2025 አሸናፊ አዶናይ። አዶናይ ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱ በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁም ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። An award of a first of its kind by Ethiopia Technology. ሰግተናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ምንም የተፈጠረ ነገር የለም። ተረጋጉ። TikTok Creator of the Year. ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሬተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሬቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። መንጃ ፈቃዱን ማየት እንፈልጋለን አለ። አይበቃውም።
ሰግድ 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 ሰግድ። እሺ ድምፄን አጥቻለሁ እየጮህኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። ወዳችኋለሁ። ቴንክ ዩ ሶ ማች። አዶናይ ቲክቶክ ክሬተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ለማንኛውም ጋይስ ፕሮግራሙ ይሄን ይመስል ነበር። ያው አዶናይ መኪናውን በልቶታል። ተሸላሚያችን ለምናደንቀው ለምናከብረው አርቲስት ሰራዊት እጅግ በጣም እናመሰግናለን። ለማንኛውም እየወጣን ነው። ፕሮግራሙ በጣም ደስ ይላል። የኢትዮጵያ ሶስት ጊዜ ያለ የውጭ ደግሞ እናመጣዋለን። ቴንክ ዩ ሶ ማች ሁላችሁንም አብራችሁ ፎቶ ለተነሳችሁ ታምራላችሁ ላላችሁ እናመሰግናችኋለን። ምን ነበር ምግብ ቤቱ? ኢትዮ ቶቶስ ነው አይደለም? አሚቲዮ ቴንክ ዩ። እናንተም በጣም ነው የምናመሰግናችሁ። ራሳችሁን እንክብካቤ ላቀረባችሁልን ነገሮች ቴንክ ዩ በጣም ነው የምናመሰግናችሁ። አንድ የከፋኝ ነገር አለ። ምንድን ነው የከፋ? ፈኒ ቲክቶክ አዋርድ ላይ መግባት ነበረብን። አለመግባታችን በጣም አናዶኛል። ፈኒሌ እና ቤስት ኢመርጂንግ ላይ ነበር ራኛው የጠበቅነው፣ ግን አላስገቡንም። ለምን እንደሆነ አላውቅም። ቀጣይ ዓመት እንደምንበላው ከሁሉም ዘርፍ ቀጣይ ዓመት እንደምንበላው በጣም እርግጠኛ ነን። አሁን ትንሽ ደብሮናል፣ ግን ይሁን ችግር የለውም። በጣም መስራት እንዳለብን ነው የተረዳነው። ግን ደግሞ እንደ አጀማመራችን ራሱ መጣላታችን፣ ቮት መደረጋችን፣ ኖሚኔት መደረጋችን በጣም ትልቅ ነገር ነው። አንዴ ለሎፍቲ ፋሚሊ ሰው ተኝቷል፣ ይቅርታ። ለማንኛውም በጣም ነው የምንወዳችሁ ቤተሰቦቻችን፣ እንዲሁም የሐዋሳ ልጆች የሐዋሳ ልጆች እንወዳችኋለን። በጣም ነው የምናመሰግነው። ያለ እናንተ እዚህ አንደርስም ነበር። ይሄ በጣም ትልቅ ነገር ነው። ባይዞ ቀላል አይደለም። ኖሚኔት ሆነን እዛ መሄዳችን ብዙም አላሳየናችሁም፣ ይቅርታ። በእንትኑ በቻርጀር ምክንያት ነው። በቀጣይ እናስተካክላለን። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ የማይቻችሁ ባይ